በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ከ12 ሚሊዮን ብር በላይ የፈጀ የሚስማርና ቆርቆሮ ፋብሪካ ተመርቆ ስራ ጀምሯል። የሚስማር ፋብሪካ ነው። የቆርቆሮ ሚስማርና የእንጨት ሚስማር ፋብሪካ ነው። ወደ 12 ሚሊዮን ብር የፈጀ ፋብሪካ ነው። ከቢልዲንጉ ውጭ በማሽኑ ላይ ያረፈው ወደ 12 ሚሊዮን ብር የፈጀ ፋብሪካ ነው። አንደኛ ለማህበረሰቡ ከሌላ አካባቢ የሚመጣውን በቅርብ ያገኛል፣ የተሻለ ዋጋ ይኖረዋል። ሌላው ወጣቶችን የስራ እድል ይፈጥራል። ብዙ አሁን ሚስማሩ አሁን ካርቶኑ የሚያዘጋጁት ሴቶች ናቸው። የተለያዩ ሰዎች የስራ እድል በጣም ፈጠራ አለው። አሁን በስራችን አንድ 12 ሰራተኞች ሳሉን ከዚህ በኋላ በሙሉ አቅሙ ማምረት ሲጀምር ወደ 30 ሰራተኞችን ያስተናግዳል። ፋብሪካው ለወጣቱ የስራ እድል የሚፈጥርና በቀን እስከ 20 ኩንታል ያመርታል። ያው እዚህ ሚስማር ፋብሪካ ተቀጥሬ መስራት ከጀመርኩ ኦልሬዲ ወደ አመት ይሞላኝ ነው እና በዛ መካከል ያው ለኛ የስራ እድል አሪፍ ነው። ብዙ ፋብሪካ የለም፣ ያሉት ፋብሪካዎች ውስን ናቸው እና ሌሎች ፋብሪካዎች እየመጡልን ሌላውም ወጣት ስራ እድል እንዲኖረው እመኛለሁ ከራሴ አንፃር። በከተማው ከሚገኙ 15 ፋብሪካዎች አንዱ ሲሆን የመጀመሪያው የሚስማርና የቆርቆሮ ፋብሪካ ነው። እንደምናየው የምንገኝበት ቦታ የሰቆጣ ከተማ አስተዳደር 02 ቀበሌ ማይቡል ኛውን ላይ በዚህ መንደር ላይ ከ15 በላይ ኢንዱስትሪ መንደር ወይም ባለሀብቶች ይገኙበታል። ከዚህ ውስጥ ከ6 ያላነሱ ባለሀብቶች ወደ ስራ የገቡበት ኢንዱስትሪ መንደር ነው ያለነው። በተለይ ካሁን በፊት በርካታ ከዘይት፣ ከዱቄት፣ ከፕላስቲክ፣ ከእንስሳ መኖ ጋር በተያያዘ በርካታ ባለሀብቶች ወደ ስራ ገብተዋል። ዛሬ ላይ እዚህ አሁን ያስመረቅን ያለነው የተገኘ ብርሃኑ የቆርቆሮና ሚስማር ፋብሪካ የመጀመሪያ የሙከራ ምርቱን እያካሄደ ነው ያየን ያለነው። እንግዲህ ይሄ ምርት እንደ ከተማ አስተዳደር እኛ ጋር ፍቃድ ወስዶ ወደ ተግባር ከገባ በኋላ የሙከራ ምርቱን የጀመረበት እለት ነው ዛሬ ላይ። እንደምታዩት እንግዲህ ይሄንን አጠቃላይ እንደ ከተማ ያለውን ከኢንቨስትመንት ፍሰት ጋር ተያይዞ ኢንቨስትመንት ለአንድ ሀገር ምን ያክል ፋይዳ አለው የሚለውን ጭምር የምናይበት መስክ ነው ያለነውና አሁን ላይ በዚህ ልክ ያስመረቀ እንደሆነ ያው ሁላችሁ ያያችሁ ነው ያላችሁት። ከዚህ በኋላ ኦኑን የቀጠለ እንግዲህ ፋብሪካ ማለት ነው። ከተማ ላይ ይሄ የሚስማርና ቆርቆሮ ፋብሪካ የለንም እንደሚታወቀው። የመጀመሪያ ሚስማርና የቆርቆሮ ፋብሪካችን ነው በእኛ ከተማ አስተዳደር ብሎም ለብሔረሰብ አስተዳደሩም ጭምር ማለት ነው። በርካታ ፋይዳ አለው ብሎ ነው የምናስበው። ይሄንን ውጤታማ ከማድረግ ጋር ተያይዞ ቀጣይነት እንዲኖረው ከማድረግ ጋር ተያይዞ የሁሉም ማህበረሰብ የሁሉም ባለድርሻ አካላት የመንግስት አካላት ርብርብ ወሳኝ ነው ብያስባለሁ። ከባለሀብቱ ውጭ ከባለሀብቱ በተጨማሪ የሁላችን ድርሻ ያስፈልገዋል ባይ ነኝ። እንደግል እንደ ብሔረሰብ አስተዳደር ኢትዮጵያ ታምርት ማጠቃለያ መድረክ በሰቆጣ ከተማ ተካሂዷል። በብሔረሰብ አስተዳደሩ ያለውን ሰፊ የተፈጥሮ ጸጋና ታታሪ የሰው ኃይል በመጠቀም ኢንዱስትሪውን ለማሳደግ ምቹ ሁኔታ ለመፍጠር ጥረት እየተደረገ ይገኛል። በ2018 በጀት ዓመት 4.9 ቢሊዮን ካፒታል ያስመዘገቡ 101 ባለሀብቶች የኢንቨስትመንት ፍቃድ አውጥተዋል። እነዚህ ፕሮጀክቶች ተጠናቀው ወደ ስራ ሲገቡም ለ8132 ዜጎች የስራ እድል ይፈጥራሉ ተብሎ ይጠበቃል። ለልዩ ልዩ የኢንቨስትመንት አገልግሎት የሚውሉ 273 ሄክታር መሬት በሳይት ፕላን የተመላከተና የተከለለ ሲሆን 256 ሄክታር የሚሆነው መሬት ከሶስተኛ ወገን ነጻ በማድረግ የተሻለ የካፒታል አቅም እና ፍላጎት ያላቸውን አልሚዎች በመጠባበቅ ላይ እንገኛለን። እስካሁንም ለ22 ፕሮጀክቶች 13 ሄክታር መሬት ተላልፏል። ክቡራንና ክቡራት፣ የኢትዮጵያ ታምርት ንቅናቄ መድረክ በዘርፉ የሚያጋጥሙ ተግዳሮቶችን በቅንጅት በመፍታት አምራቹና ሸማቹን ለማነሳሳትና ለማበረታታት አቅም የሚፈጠርበት በመሆኑ ሁላችን የድርሻችን እንድንወጣ እያሳሰብኩ በዘርፉ ተሰማርታችሁ ራሳችሁንና አካባቢውን መለወጥ ለምትፈልጉ ባለሀብቶች በድጋሚ ኢንቨስት እንድታደርጉ ጥሬን አስተላልፋለሁ።